ሰላም ተመልካቾቼ በገቢ ንግድ ወይንም ኢምፖርት ሺፒንግ ዶክመንት የምንለው ወይንም የማስጫኛ ሰነድ የምንለው ዋነኛ መሰረታዊ ጉዳይ የሆነ ሰነድ የማሟላት ሁኔታ ነው ማለት ነው። ከዚህ ውስጥ አስፈላጊ ከሆኑት ውስጥ አንዱን ለማሳየት ያክል ኮመርሻል ኢንቮይስ ወይንም የንግድ ደረሰኝ የምንለው ምን ማለት ነው የሚለውን ነው። ኮመርሻል ኢንቮይስ የምንለው በሻጩ ወይንም በአምራቹ ወገን የሚዘጋጅ ለገዛነው እቃ የሚሰጠን ደረሰኝ ማለት ነው። ስለዚህ ይሄም የብሔራዊ ባንክ ፎርማትን በመጠቀም ማዘጋጀት ይኖርበታል ማለት ነው። ስለዚህ ከአስመጪው ወገን በኩል እነኚህን ነገሮች ማስረዳት ይጠበቃል። ፎርማቱን የመላክ ሁኔታ ይኖራል። ስለዚህ በውስጡ ኮመርሻል ኢንቮይስ ምን ያካትታል ብለን ስናስብ ራሱ ኮመርሻል ኢንቮይስ የተሰራበት ቀን፣ ማጣቀሻ ቁጥርና እቃውን የሚገልጽ መኖር አለበት። የእቃውን ዋጋ መግለጽ አለበት። አጠቃላይ የእቃውን ዋጋ ብዛት፣ ከየት ሀገር ነው የሚጫነው፣ የዴሊቨሪ ተርም የምንለውም መካተት አለበት። የክፍያ ሁኔታው ኤልሲ ነው ሲዲ ነው የሚለውን ነገር እሱም እዛ ውስጥ መካተት አለበት። የባንክ ዲቴልስ የምንለው አለ። ክፍያው በየትኛው መንገድ ነው፣ በየትኛው ባንክ በኩል ነው የሚላክለት የሚለውን ስለ ባንክ ሙሉ ደረሰኞች፣ ስለ ባንክ ዲቴል አድራሻ፣ ስዊፍት ኮድ፣ አይባን ነምበር፣ ብራንች የመሳሰሉትን ጠቅሶ እዛ ውስጥ ማካተት ይኖርበታል ማለት ነው። ስለዚህ ይሄ ሁሉ ተካቶ ነው ኮመርሻል ኢንቮይስ ኢቨን ኤችኤስ ኮድን ጨምሮ እዛ ውስጥ ግዴታ መኖር ይኖርበታል። ስለዚህ ይሄ ሁሉ ተካቶ ኮመርሻል ኢንቮይስ ወይንም የንግድ ደረሰኝ እንለዋለን ማለት ነው። በመጨረሻ ይሄ የንግድ ደረሰኝ በተገዛበት ሀገር ላይ የሚገኝ ቻምበር ኦፍ ኮመርስ ወይንም ንግድ ምክር ቤት መጽደቅ ይኖርበታል ማለት ነው። ስለዚህ አቴስት ተደርጎ ቻምበራይዝ ተደርጎ ወደ ኢትዮጵያ ወደሚገኘው ባንክ መላክ ይኖርበታል ማለት ነው።